መላውን የኢትዮጵያን ሕዝብ ያስደመመው የዶክተር ወርቅነህ ገበየሁ ልጅ ሰርግ በአሳዛኝ መርዶ ተጠናቋል። የዶክተር ወርቅነህ ገበየሁ ልጅ ካፕቴን አማኑኤል ወርቅነህ ባሳለፍነው ሳምንት ነበር ከሚወዳት ልጅ ከካፕቴን መሐሌት ተፈራ ጋር ድል ባለ ሰርግ ተጋብተው የነበሩት። ቢሆንም ግን እጅግ አሳዛኝ በሆነ ሁኔታ ሰርጋቸው እንደተወደደላቸውና መላው ቤተሰብ እንደተደሰተ በዛው ሊዘልቅ አልቻለም። የሙሽሪቷ አባት በማግስቱ በመኪና አደጋ ሕይወታቸውን አጥተዋል። ይሄ በእጅጉ ልብ የሚሰብርና የሚያሳዝን ማንም ለማንም የማይመኘውና ለማንም እንዲገጥመው የማይፈልገው እጅግ አሳዛኝና ልብ ሰባሪ የሆነ ሐዘን ነው። የዶክተር ወርቅነህ ገበየሁ ልጅ እጮኛ የሆነችው የማህሌት ተፈራ አባት ዶክተር ተፈራ መክት ልጃቸውን ድረው ገና ደስታቸውን አጣጥመው አልጨረሱም ነበር። ነገር ግን በትላንትናው ዕለት ሞጆ አካባቢ በመኪና አደጋ ሕይወታቸው አልፏል። ልጃቸውን ድል ባለ ሰርግ ሞሽረው ድረው ትላንት በመኪና አደጋ ሕይወታቸው ያለፈው ዶክተር ተፈራ ስርዓተ ቀብራቸው ተፈጽሟል። ዶክተር ተፈራ መክት ከሰሞኑ የኢጋዱ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ልጅን ያገባ ሙሽራ ፓይሌቷ መሐሌት አባት ናቸው። ዶክተር ተፈራ መክት በደረሰባቸው የመኪና አደጋ ትላንት ሞጆ አካባቢ ሕይወታቸው ማለፉም ታውቋል። ዶክተር ተፈራ የልጃቸውን ዓለም ቢያዩም አልሰነበቱም። ዕለት ዕለት እየተባባሰ በመጣው የመኪና አደጋ አሁንም አሳዛኝ ታሪኮችን መስማታችንን እየቀጠልን ነው። የሙሽሪት አባትም የዚሁ ገፈት ቀማሽ ሆኑ። ዛሬ 9 ሰዓት ሞጆ ስላሴ ቤተክርስቲያን የቀብር ስነ ስርዓታቸው ተፈጽሟል። እኛም በሚዲያችን ስም ለዶክተር ተፈራ መክት ወዳጅ ዘመድና ቤተሰቦቻቸው መጽናናትን ተመኝተናል። ሊርብ ይችላል፣ ሊደክም ይችላል፣ ተቀባይነት ልታጣ ትችላለህ፣ ወዳጅ ጠላት ሊሆን ይችላል። ወዳጆቼ እኛ በክርስቶስ የበራልን እውነት ልንክደው አንችልም።
እንኳን አይደለም ለአንድ ዓመት ለአንድ ወር ለአንድ ሰዓት እንኳን ከዚህ እውነት ለቀን ለማንም አንገዛ። ለምን? የክርስቶስ ወንጌል በእናንተ ዘንድ ጸንቶ እንዲኖር። የትኛው ወንጌል? ሰው በሕግ ሥራ ሳይሆን ኢየሱስን በማመን ይጸድቃል ለሚለው ወንጌል እና እኛ ተከታይ ሲጠማን ቪወር ሲናፍቀን አቴንሽን ስንፈልግ የምንቀይረው ወንጌል የለንም ወዳጆቼ። ይሄ ወንጌል አንድ ብቻ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ከኛ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። የእግዚአብሔር ቃል በጢሞቴዎስ መጽሐፍ ሲናገር እንደዚህ ይላል፣ እኛ ካደረግነው ነገር የተነሳ ሳይሆን ከእቅዱና ከጸጋው የተነሳ እንዲያው አዳነን የሚል ሰው ካለ አሜን ይበለኝ። ይሄ ወንጌል ወዳጅ ጠላት ሊሆንባችሁ ይችላል። ማግኘት ማጣት ሊሆን ይችላል። ከፍታ ዝቅታ ሊሆን ይችላል። በብዙ ኮንትራዲክሽን ውስጥ ልታልፉ ትችላላችሁ። ግድ የላችሁም። አሁን የሚታየው ሁሉ የጊዜው ነው። የማይታየው ግን የዘላለም ነው። ከዚህ ወንጌል ጋር ብትወግኑ፣ በዚህ ወንጌል ብትጸኑ የዘላለምን ታተርፋላችሁ። በዚህ ወንጌል ወዳጆቼ ይሄ ጥሪ ያልደረሳቸው ቅርበቱም ጉልበቱም ብቃቱም የነበራቸው መላእክት ነበሩ። በወንጌል የተጠራችሁት የክርስቶስ ክብር ተካፋይ እንድትሆኑ እንጂ የአንድ ቤተ ክርስቲያን ወንበር እንድታሞቁ አይደለም። የክርስቶስን ክብር እንድትካፈሉ በወንጌል ተጠርታችኋል። ይሄ ወንጌል ደግሞ እናንተ ጋር ጸንቶ ሊኖር ይገባል። አሜን ይባላል። ስለ አንዳንድ ሰዎች ልብ ያዝናል። እኔ ስላለው ስለኔ ትውልድ ልብ ያዝናል። ሳንቲም ሲፈልግ ይሄን ወንጌል ይጥለዋል። ተመልካች ሲፈልግ ይሄን ወንጌል ይረሳዋል። ትንሽ ሲከፋው ሰዎች የጎዱት ሲመስሉት ብድግ ብሎ ይሄን ወንጌል ይጥላል። ወዳጆቼ የተወለዳችሁት መድረክ ላይ ሳይሆን መስቀል ላይ ነው። የተጠራችሁት በክርስቶስ ኢየሱስ ሞት ነው። የፈሰሰላችሁ ደም ነው። የተገዛችሁት በውድ ዋጋ ነው። የተጻፋችሁት በሕይወት መዝገብ ላይ ነው። የተደረጋችሁት ልጅ ነው። ይሄን የሚሰማ ሰው ካለ አሜን ይበለኝ። ሶዶ ድር መዝገብ ላይ ወይም ደግሞ ስላሴ ድር መዝገብ ላይ አይደለም የተመዘገባችሁት፣ በሕይወት መጽሐፍ ነው የተመዘገባችሁት። ወዳጆቼ ወንጌል ምንድነው ከተባለ ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛም ቀን ከሙታን ተነሳ። እኔ ማኛ ጌታ ኢየሱስ ክርስቶስን እንደ ግል አዳኜ ተቀብያለሁ፣ አማኝ ሆኛለሁ ብሎ በዚህ በሶሻል ሚዲያ ገልጿል። ከነብይት ብርቱካን ጋር ጌታ ኢየሱስ ክርስቶስን የተቀበለበትን የደህንነት ጸሎት አድርጓል። ይሄንን በተመለከተና ከዚህ በተያያዘ ከዛ በኋላ ባሉት ቀናት በውስጡ የተሰማውን ነገር በሶሻል ሚዲያ ላይ እየመጣ ይናገራል። ይሄንን በመናገሩ ምንም ችግር የለውም፣ ልንቀበለው ልንሰማ ይገባል። በህይወቴ እንዲህ ተከናወነ ካለ ሰው ለራሱ ከራሱ በላይ ምስክር የለም። ከዚህ በኋላ እንዲህ ይሆናል ተመልሶ ይሄዳል ምናምን፣ ይሄ ሌላ ጥያቄ ነው። አሁን ባለው ሁኔታ እረፍት ተሰምቶኛል፣ ጤና ሆኛለሁ፣ ስድብ አቁሜያለሁ ብሏል። እግዚአብሔር ይመስገን ተቀብለናል። ይህንን ደግሞ ያጽናልህ ያስቀጥልልህ እንላለን። በዚህ ደግሞ በአማኞቹ ዘንድ ቁጭ ማለት መማር ስርዓት መያዝ ነው ያለበት። በየወጣ በሚዲያ ላይ እንትን ከማለት የሚሉ ነጥቦች ተነስተዋል። ትክክል ነው። አንድ ሰው ወደ እምነቱ ከመጣ በኋላ ቁጭ ብሎ መማር መመርመር ይህንን ነገር መመገብ አለ። መድኃኒነት የአንድ ቅጽበት ውሳኔ ቢሆንም የህይወት እድገት ግን የረጅም ጊዜ የሚመጣ ነገር ነው ማለት ነውና ይህንን ቢያደርግ ይመረጣል የሚሉ ሐሳቦች ይቀርባሉ። በሌላ በኩል ደግሞ እምነት የግለሰብ ውሳኔ ነው። እኛ ደግሞ ስንጠየቅ ስላመንነው እምነት በትክክለኛ መጀመሪያ መረዳት አለብን። ያንን ነው የምናስረዳው። የኔ እምነት ትክክለኛነትን ለመግለጽ የሌሎችን ነገሮች ማጠልሸት የለብኝም፣ ግን የራሴን እምነት ትክክለኛነት ማስረዳት አለብኝ። የገባው ሰው ነው ማስረዳት የሚችል፣ ደግሞ የገባው የተረዳ ሰው ነው፣ የተገለጠለት ሰው ነው። ብዙ መሰዳደብና ብዙ መናቆር ያለው ያልገባቸው ሰዎች ሲሆኑ ነው። እምነቱ የገባው ግን እምነቱን በጨዋነት ማስረዳት ይችላል። ስለዚህ ይሄንን ነገር እንዲሆን እንዲደረግ እግዚአብሔር ደግሞ እንዲረዳው እንጸልያለን። ዮኒ ማኛ በዚህ መልኩ መጥቷል። ያበርታ፣ በዚህ በመልካም ነገሮች እንድትቀጥል ጉልበት ይሁን ለማለት ፈልጋለሁ። ወንድማችን በጋሻው ደሳለኝ የተባለው ሰው ማለት ነው ከቤተ ክርስቲያን በትምህርት ተለይቶ በኑፋቄ ትምህርት ምክንያት ተወግዞ የተለየ ነው። ከቤተ ክርስቲያን የወጣ ነው። በራሱ የራሱን የእምነት ተቋም አቋቁሞ እየተንቀሳቀሰ ያለ ሰው ነው። ከኢየሱስ ክርስቶስ ውጪ ቤዛ የሚባል ነገር የለም። እኛ አሁን
ስለ ጫማ ቤዛነት እያወራን አይደለም። እኛ አሁን ስለ ገንዘብ ቤዛነት እያወራን አይደለም። አሁን እኛ ስለ ሙሴ ቤዛነት እያወራን አይደለም። እነዚህ ሁሉ አይመለከቱን። እኛን የሚመለከተን በደሙ የዋጀን ከጨለማ ስልጣን ያዳነን ወደሚደነቅ ብርሃን ያወጣን አሁን በግርማው ቀኝ ተቀምጦ ያን የክብር ስፍራ በእርግጠኛነት ላወረሰን ስለሱ ነው የሚመለከተን። አንድ ቤዛ ነው ያለው፣ እርሱም ኢየሱስ ክርስቶስ ይባላል። አዳም እንደዚህ በልሽ ደምረው በጻድቃን በሰማዕታት በድንግል ማርያም አማላጅነትና በመላእክታን ተራዳይነት ሰው የዘላለም ሕይወትን ማግኘት ይችላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው የዘላለም ሕይወት የሚያገኘው በኢየሱስ ክርስቶስ በመስቀል ላይ በተሰራ ስራ ብቻ ነው ብራዘር። ከዛ ውጪ ግን በሰማዕታት በጻድቃን በድንግል ማርያም ነው ሰዎች እግዚአብሔር ምሕረት እንዲያደርጉላቸው ይማልዳሉ፣ ይለምናሉ፣ ዕለት ዕለት ይለምናሉ። አለቀ። እንደዚህ ነው ለዓመታት ቤተክርስቲያን ያላለችውን የማታስተምረውን ታስተምራለች ትላለች እያሉ ከእውነተኛው አምድ ነቅለው ወደ አዳራሽ የተወሰዳችሁት በእንዲህ አይነት የሐሰት ትምህርት ቤተክርስቲያን ያላለችው ብቸኛው አዳኝ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆኖ ሳለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ቅዱሳንን፣ ጻድቃንን፣ ሰማዕታትን፣ መላእክትን ስለምታከብር የዘላለም ሕይወት ያሰጣሉ ብለው እያሰቡ አይምሮ መሸርሸርና በሃይማኖት ጥርጣሬና ኑፋቄ እንዲፈጠር ማድረግ የተበላበት ሙድ። ድሮ ያጃጃላችሁት እዚህ ይበቃል። አሁን በወንጌል የነቃ ሕዝብ አለ። የዘላለም ሕይወት የሚገኘው በእግዚአብሔር አብ ልጅ በድንግል ማርያም ልጅ በኢየሱስ ክርስቶስ ብቻና ብቻ እንደሆነ ሁሉም ያውቃል። እንኳን እኛ ጻድቃን፣ ሰማዕታት፣ ቅዱሳን የዘላለም ሕይወት ያገኙት በጌታ በኢየሱስ ክርስቶስ ነው። ቤተ ክርስቲያን ትላለች ብሎ ደሜን ለማሸማቀቅና ነጥብ ማስጣል ስለፈለገ ደሜን ምን አለው? ቅዱሳን፣ ጻድቃን፣ ሰማዕታት፣ መላእክት የዘላለም ሕይወት ያሰጣሉ በላለው። ይሄ ማለት ኦርቶዶክስ እንዲህ ትላለች ብሎ ለመናገር ማለት ነው። እናንተ በምትፈለስፉትና በምትናገሩት ትምህርት የሚደናበር ኦርቶዶክሳዊ ባለማተብ አሁን የለም። ለዛም ነው ደሜ ወንድማችን አውቆና ተረድቶ የመጣው። ስለዚህ መለሰልህ። ቅዱሳን፣ ጻድቃን፣ ሰማዕታትና መላእክት እንደየክብራቸውና ጸጋቸው ያማልዳሉ፣ በቃል ኪዳናቸው ያግዙናል እንጂ የዘላለም ሕይወት የሚሰጠው በጌታ በኢየሱስ ክርስቶስ ብቻ እንደሆነ አስረግጦ ነግሮ አንደበትን በወንጌል ዘጋው። ፕሮቴስታንት ወንድሞቻችን አሁንም ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ማወቅ ከፈለጋችሁ መስማት ያለባችሁ ከቤተ ክርስቲያን ልጆች እንጂ ከወንጌል አማኞች አይደል። የተጣመመ የተበረዘ ትምህርት ነው የሚነግሯችሁ። ቤተ ክርስቲያን የማትለው ሊቃውንት ያልተናገሩትን ወንጌል ያላለውን ቅዱሳን፣ ጻድቃን፣ ሰማዕታት፣ መላእክት የዘላለም ሕይወት ያሰጣሉ ብሎ መናገር ነውር ነው። ካንተም የሚጠበቅ አይደለም። ግን የሞተው ለዓለም ሁሉ ነው። የዓለም ሁሉ ኃጢአት በዛ አንድ ንጹህ መስዋዕት ሲለካ መስዋዕቱ ከኃጢአታቸው ሁሉ ይልቅ ይበልጣል። ከአንድ ሰው ኃጢአት አይደለም። ዛሬ ግን አንድ አማኝ በግሉ መዳኑን እየተጠራጠረ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጦ ሳለ ያ ጸጋ ለአንድ ደካማ ክርስቲያን ብቁ እንዳይደለ ሰውየው ከጸጋ ባሻገር ወይም ከጸጋ ውጪ የሆነ ኢቭን በጸጋ እንኳን አይደለም፣ ስለ ዳነ እንኳን አይደለም። ቤተ ክርስቲያን ከመጣ በወንጌል ካመነ በኋላ ሰው ለመዳን እኮ አስራት የሚከፍል አለ፣ ለመዳን እኮ የሚጸልይ አለ፣ ለመዳን የሚጾም አለ። ስንት ዓመት ነው በጌታ? 5 ዓመቴ ነው። እና አሁን ትን ብሎ ድፍት ብትል የት ነህ? እኔ እንጃ፣ እኔ እኮ እሱን ነው ማላቀው። በቀደም አንድ አገልጋይ መጣ፣ ጸድቃችኋል አለን። በሳምንቱ ሌላው መጥቶ የጸደክ እንዳይመስልህ አለን። ዘማሪዎቹም እንደዛው ነው። አንድ ካሴት ሲሰሩ ወይም አንድ 10 መዝሙር ሲዘምሩ በአንድ መዝሙር ላይ የሚጋጭ ሐሳብ አለ። በአንድ መዝሙር ከላይ አዳነኝ፣ ጸድቅ ያለው ድኛለሁ እና ከስር መጨረሻው ላይ እኔስ ፈራሁ እንጃልኝ መጨረሻዬን አሳምረው ሚል መዝሙር ይገባል። መዘመሩ ሰውየው ችግር የለውም። ምክንያቱም ዘማሪዎች ምናልባት ካሉ ይቅርታ እነሱን አልነካም። እነዚህ ማረፊያ የሌላቸውን ዘማሪዎች ነው እኔ እየነካው ያለው። ምን ማለቴ ነው? እንደሱ አይነት ዘማሪ ምን አይነት መሰለ? የሆነ ቸርች ይሄዳል፣
ሲሄድ ሰባኪው ድናችኋል፣ ጸድቃችኋል ይላል። ማታ ገብቶ ይጽፋል ጸድቄያለሁ፣ ድኛለሁ ምናምን ይላል። በሳምንቱ ሌላ ቦታ ትሄዳለህ፣ አትድኑም፣ አትጸድቁም፣ እናልቅስ፣ ዋይ ዋይ እንበል ሚል ማታ ገብቶ አለቅሳለሁ፣ ዋይ ዋይ ይላል። ይሰራታል፣ መዝሙሮና ትወጣለች። ሰውየው ችግር የለም። የሚያሳዝነው እኛም 10ሩንም መዝሙሮች መዘመራችን እኛም ማለት ነው። እና ማረፊያ ያጣ ሰው መስዋዕቱ የኢየሱስ መስዋዕትነት ያንተ በእግዚአብሔር ፊት የመቅረብ ልክህ ነው። አንተ ልክ የለህም አይደለም በእግዚአብሔር ፊት በሰዎች እንኳን ጸዱ ነጹ በተባሉ በሆነ ህይወት በሚበልጡ ሰዎች ፊት ራስን ለመግለጥ ታፍር ይሆናል። እያወራ ያለሁት ሁሉን በማያውቁ ሰዎች ያንተን ሁሉ ነገርህን በማያውቁ ሰዎች ፊት ችግር አለብክ። እየነገርኳችሁ ያለሁት ሁሉም በሚያውቀው የተሰወረው ነገርን በሚያውቀው በእግዚአብሔር ፊት ግን በክርስቶስ መስዋዕት ምክንያት አንተ ነውር የለህም። ልክህ መስዋዕቱ ነው። ያን መስዋዕት የረሳ ያን መስዋዕት ትዝ ያላለው እንዴት ነህ እግዚአብሔር ሆይ 3 ቀን ጾሜልሃለሁ የሚል መንፈስ ፕሮቴስታንቱን ወርሶታል። ሰው የት ይረፍ እስቲ አስብ። አንድ ሰው መስጊድ ሄደ። መስጊድ ሲሄድ አልዳንክም፣ ለመዳን እንዲህ ማድረግ አለብህ፣ መስገድ አለብህ እንደዚህ አሉት። አይ አለ፣ ሞከራ፣ አቃተው። የት አባቴ ልድረስ ብሎ ደግሞ ሄደ ካቶሊክ። ኧረ እንደዚህ ካልሆንክማ አትድንም፣ እንዲህ ካልሆንክማ አትድንም፣ እንዲህ ካልሆንክማ አትድንም አሉት። የት አባቴ ነው ምገባ ብሎ እኛ ጋር መጣ። ሁሉን የት አባቴ ልግባ ያለ እኛ ጋር መጣ። እኛ ጋር ሲመጣ እኛም እዚህ ተሰልፈን ያኔ ወይኔ ምን ይሆን ጣዬ ያኔ እዞ የት ይድረስ ማለት ማረፊያዊቱ ጋር ነው። የት ይድረስ? ሁሉም ጋር አለ። ወዮ የት ይድረስ? ሰውን በዚህ ፍርሃት ውስጥ የጣለው ነገር ምን መሰለ? ደህንነቱን ኢየሱስ የጀመረለትና እሱ የሚጨርሰው ስለመሰለ ደህንነቱን ኢየሱስ መስቀል ላይ እኔ ጀምሬልሃለሁ፣ ከዛ በኋላ ግን እንዴትም አድርገህ እንደምትፈጽም ፈጽማት። ወይንም የተሰጠው ህይወት ስሙ ብቻ የዘላለም ህይወት ይባላል።